ሁለተኛ ልጄን ካረገዝኩ በኋላ የጀመርኩት የኦንላይን ስራ እስካሁን ወልጄም አራስ ቤትም ሆኜ እየሰራሁት ነው። ከኔ አልፌ እንግዲህ ቤት ውስጥ ቁጭ ብለው ልጆቻቸውን ለሚያሳድጉ እናቶች መትረፌን ሳስብ በጣም ደስ ይለኛል። በራሴም በጣም ኮራለሁ። ይህንን ስራ ለመስራት የተመዘገበው ሰው ብዙ ቢሆንም በስራው የቀጠለው ጥቂት ሰው ነው። ያም የሆነበት ምክንያት ምንድነው? ለስራው በቂ ትኩረት ባለመስጠታቸው ነው። በትኩረትና በትዕግስት ከተሰራ ምንም አይነት ስራ ላይ ስኬታማ መሆን ይቻላል። በዛ ላይ ይህንን ስራ ለመስራት ምንም አይነት ቅድመ ክፍያ አይጠይቅም። ጥቂት ሰዓትና ትኩረት፣ ትዕግስት ነው የሚጠይቀው። ዋናው ደግሞ በቂ ኢንተርኔትና ይህንን ቲክቶክ ስክሮል እያደረጋችሁ የምታዩበትን ስልክ ብቻ ነው የሚፈልገው። በየትኛውም ጊዜና ሰዓት መጀመርና መስራት ትችላላችሁ። ለመጀመርና በደንብ አሪፍ ተከፋይ ለመሆን ራሳችሁን በበቂ ሁኔታ አዘጋጁ። ዝግጁ ስትሆኑ ደግሞ እዚህ ጋር በማስቀመጥላችሁ የቴሌግራም ዩዘር ኔም በመጠቀም ሀይ ብላችሁ ጻፉልኝ። ወዳችኋለሁ። ባይ